እስር ቤት ውስጥ ነን ያለነው። ሰው የሞተበት ግን ሰውን ሊበሉ ይችላሉ። እንዲገባኝ አልፈለኩም። አምላክ ከነሱ ነው የተቀበልነው። እውነት አላውቅም። በትልቁ ሚና የሚጫወተው ሃይማኖት ነው። እግዚአብሔር አለ የሚለውንም ኮንሴፕት ከዚህ ቢሆን ሲወሰዱ ታዲያ ሰው በፍርሃት ብቻ ይሞታል። ልንገርሽ፣ ኮሮና ቫይረስ አልነበረም። የማታውቂ ዓለም ይፈጥሩብሻል አይምሮሽ ውስጥ። እንዴት ነው የምትኖሪ? ህዝብ ገለሽ ማለት ይሄ የሴክሬት ሶሳይቲ የሚባል ሁላችንም ያው ነን። ልክ ነኝ አይደለሁም? ሪቮሉሽን ያስፈልጋል። አሁንም ጥቅም የለውም ስላልታወቀ ነው። አብዛኛው እንደ እንስሳ ነው። አንተ የኛ ህይወት ድራማ ነው። ታዲያ እኛን ያሰራል ማን ይታወቅ? ባታውቂ ነው የሚሻል። አይና ጨረቃ የእስር ቤቱ አንድ አካል ናቸው። በጉልበት ሰራተኛ የመጀመሪያ ጠፊ ነው። በቁም ነገር ለእናንተ ስሜት ከማዘን ነው ይሄንን ንግግር እያደረክ ያለው። አሁንም አፍሪካ ላይ አሁንም ችግር አለ። ራሴ ባህልም የራሴ ማንነትም የሌለኝ ነኝ ማለት ነው። የኢትዮጵያ ማህበረሰብ ሰበት ይዋደዳል። ሰላም ጤና ይስጥልን ውድ ኒቤሩ መልቲሚዲያ ቤተሰቦች እንደምን ከረማችሁ? ይህ በኒቤሩ መልቲሚዲያ የተዘጋጀ የሚቀርብ ሌላ ገጽ ፕሮግራማችን ነው። በቀጠሯችን መሰረት ድጋሚ ከእውነታ ጋር ተገናኝተናል። እውነታ ትክክለኛ ስምህ ግን ማን ነው? አስፈላጊ ነው። ደጀን ይባላል። እንደውም ለዚህ ህዝብ እንደውም ደጀን ያስፈልገው ነበር። አባቱን ስትና የባለፈው ፖስት ያደረግነው ቪዲዮ ባልጠበቅነው መልኩ ሰው በጣም አንጃጅቷል። እያየሁት ነበርና እኔ ሰው አንደርስታንድ እንዲያደርገኝ የምፈልገው አንድ ነገር ምን መሰለህ? ይሄ ዩቲዩብ ብር አይሰራም፣ ብርም ሰርቶ አያውቅም። እኔም ብር ለመስራት አይደለም የመጣሁት። ብር ለመስራት እኮ እንደዚህ አይነት አያስፈልግሽም። አዎ በጣም ብዙ ሰው እንደዛ ነው የሚያስበው እና ይሄን አላወቁም። ብር የሚሰራ ዩቲዩብ አይደለም። ሲቀጥል ግን እንትናችሁን ስሜታችሁን አትጫወቱበት። በጣም የምትናደዱ ሰዎች አትምጡ እዚህ ዩቲዩብ ላይ፣ በጣም ትናደዳላችሁ። አትሊስት ከቦክሱ ውጭ ሆኖ ለማየት አቅም ያለው ሰው ነው እዚህ ሚዲያ ላይ መጥቶ መቀመጥ ያለበት። ሲቀጥል እስቃለሁ፣ በጣም ነው የምገላፈጠው። ምክንያቱም ብዙ ነገሮችን እስከዛሬ የተሸወድኩባቸው አመኛቸው የነበሩ ነገሮች በሙሉ እንዴት ፌሪቴል እንደሆኑና ከተረት ተረትም ያነሱ እንደነበሩና እነሱን አምኜ መኖሬን ሳስብ ማልቀስ አይጠበቅብኝም። አትሊስት መሳቅ ነው ያለብኝ። ሰው ሁላችሁም አንደርስታንድ ማድረግ ያለባችሁ፣ አንደርስታንድ ያደረጋችሁ ሰዎች እንዳላችሁ ሆኖ አንደርስታንድ ያላደረጋችሁ ሰዎች ግን ይሄ በቁም ነገር ለእናንተ ስሜት ከማዘን ነው ይሄንን ንግግር እያደረኩ ያለሁት እና እንኳን ደህና መጣ። እንኳን ደህና ቆየሽ። ዛሬ እንድነጋገር የፈለግንበት ያው ባለፈው ካስቀመጥናቸው አሳይመንቶች መካከል አንዱ ወጣቶች ላይ ትኩረት እንድናደርግ ነው። ሙላት አንድ ጊዜ ምን አለኝ መሰለህ? ኢትዮጵያም የለችም ህዝብም የለም ወጣትም የለም መስሎት ነው አለኝ። እና መጀመሪያ እስኪ ዝም ብለህ ስታስብ፣ አሁን ይህን ሰሞን አንድ ጉዳይ ገጥሞኝ በጣም የተበሳጨው ነበረ። ስፔሻሊ ወጣቱ ላይ አሁን ከዚህ በፊትም ቪዲዮም ሰርቻለሁ። ወጣቱ ብዙ ነገር ማግኘት አለበት፣ ብዙ የተነጠቀው ነገር አለ፣ ያጣው ነገር አለ እያልኩ ነበር። ልክ ነኝ አይደለሁም? ወጣት ብቻ ሳይሆን እኮ የዓለም ህዝብ ራሱ የተነጠቀ ነገር አለው። የዓለም ህዝብ ማለት 99% ያው 0 ነጥብ ለሰው ማስቀመጥ ስለሚከብድ ነው እንጂ 99 ነጥብ ምናምን ነው ዓለም ላይ እየተጠቀመ ያለው 0.00 ምናምን አካባቢ ነው። 0.001 አካባቢ ከሆነ ነው ዓለም ላይ አብዛኛው እንደ እንስሳ ነው፣ ግብአት ነው። እሱ ብቻም ሳይሆን እስር ቤት ውስጥ ነን ያለ ነው። ታውቃለሽ ይሄን 99% የዓለም ህዝብ ሁላችንም አንተ 99 ነጥብ ምናምን ያልኩሽ በሙሉ እስር ቤት ነው ውስጥ ነው ያለው። የምን እስር ቤት? ልዩነቱን ልንገርሽ። እኛ የምናውቀው እስር ቤትና አሁን እኔ የምልሽ እስር ቤት ልዩነቱን ልንገርሽ። እኛ የምናውቀው እስር ቤት ይሄኛውና እሱ እስር ቤት ልዩነታቸው የቦታ ስፋት ብቻ ነው። እኛ የምናውቀው በህግ ስር ያሉ ሰዎች ጠባብ ቦታ ላይ ነው አይደል የምታሰሩት። የዓለም ህዝብ ግን ሰፊ ቦታ ላይ ስለታሰረ መታሰሩን እንኳን አያውቅም። እስር ቤት ውስጥ እንዳለው እንኳን አናውቅም። እኛ እስር ቤት ውስጥ መሆናችን ለምን ስለሰፋ ማለት ነው ቦታው እንጂ ከነዛ የምንለይበት ምንም ምክንያት የለም። ለምን መሰለሽ እነዛ የምልሽ፣ ለምሳሌ አንድ ሰው እስር ቤት ሲገባ ህግጋት አለው አይደል? ትዕዛዛት አለ፣ ስርዓት አለ። ከዛ ውጭ መሆን አይችልም። እኛ ታዲያ ከህግጋት ከስርዓት ውጭ መሆን እንችላለን? ሲስተሞች እኮ አሉ የተገነቡ። ስለዚህ አሁን ለምሳሌ እኛ የምናውቀው እስር ቤት እነ ቂሊንጦ እነ ሸዋሮቢት የራሳቸው ህግና ስርዓት አለ። ያን የጣሰ ሰው እዛ ገብቶ የጸባይ ማረሚያም ወይም ደግሞ በህግ ጥላ ስር ተብሎ ቅጣት ይደረግበታል። የሚያደርገው አካል ይታወቃል። ታዲያ እኛን ያሰራል ማን ይታወቃል? እኛ አናውቅም፣ እነሱ ያውቁናል። እኛ አናውቃቸውም። እኛ እነሱን ካወቅንማ ምኑን የኛ አሳሪ ሆኑ? ታዲያ ምኑን የኛ ተቆጣጣሪ ሆኑ? እኛ አናውቃቸው። አሁን ለምሳሌ እኔ ወንጀል ብሰራ ዲስ ታይም እዚህ ጋር ይሄ ካሜራ ብሰብረው ንብረቴን ሰበረችብኝ ብሎ ይከሰኛል። የንብረቱ ባለቤት ኦፍ ኮርስ። ከዛ ይከሰኝና
ካሜራው የራሴ ነው በእርግጥ። ከዛ ፍርድ ቤት እንሄዳለን ምናምን። ከዛ ፍርድ ቤቱ ለጥፋቴ 2 ዓመት ይላል። ይሄኛው ድራማ ስለሆነ ነው። ይሄኛው አንቺ የምትይው ድራማ ነው። እውነተኛ እስር ግን ይሄኛው ነው። አሳሪ የማይታወቅበት። ምን አጥፍተን የታሰር ነው? ማጥፋት አይጠበቅብሽም። ተፈጥሮ ራሱ አስሮሽ ከተፈጥሮ ጋር ነው ያሰሩሽ። ለራሳቸው ሰርቫይቫል ነው ያሰሩሽ። እንስሳቶች ምን አጥፍቶ ነው የምንጠቀማቸው? ምን ገላቸው? ምን በላቸው? ምን አጥፍቶ ነው? አጥፍቶ ነው ሰርቫይቭ ስለምናደርጋቸው ነው አይደለም? ለእነሱ እንስሳ ነን እኛ። ሰርቫይቭ ነው የሚያደርጉን እንጂ አጥፍተን ምናምን አይደለም። ጥፋት የሚባል ነገር የለም። በመጀመሪያ ደረጃ ጥፋት ምንድን ነው? ሲምፕል ጥያቄ ልጠይቅሽ። ለምሳሌ ሰዓት አለ። የሰዓት ፕሮግራም ለምንድን ነው ያስፈልገው? የሰዓት ፕሮግራም ጠዋት፣ ቁርስ ሰዓት፣ ምሳ ሰዓት፣ መክሰስ ሰዓት፣ እራት ሰዓት ይባላል። ለምንድን ነው ያስፈልገው? እኔ እንጃ። ያው እንግዲህ ስናድግ እዛ ውስጥ ነው ያለነው። ጠዋት 2 ሰዓት ላይ ቁርስ እንበላለን፣ 6 ሰዓት ላይ ሲስተም እኮ ነው። ታዲያ የሲስተሙ አንድ አካል ነው። ሰዓት የሚባል ነገር የለም። ቀን የሚባል ነገር የለም። ዛሬ ቀኑ ምንድን ነው? ነበረ ቅዳሜ። ዛሬና ነገ ምንድን ነው ልዩነቱ? ወር ደግሞ ዛሬና ትላንት ምንድን ነው ልዩነቱ? እሱ ነገር ነው የማይገባኝም። ስለዚህ ቅዳሜ ቀይ ሆኖ እሑድ ጥቁር ሲሆን የሲስተሙ አንዱ አካል ነው። የለም እንደዛ የሚባል ነገር። ቅዳሜ የሚባል እሑድ የሚባል ሰኞ የሚባል ማክሰኞ የሚባል የለም። የሚመሽ የሚነጋውስ ምንድን ነው? የሚመሽ የሚነጋ ማታ ፀሐይዋ ምንም ፀሐይ የት ትጠልቃለች? የትም ፀሐይም ቦታዋ ላይ ናት ያለችው፣ ምድርም ቦታዋ ላይ ናት ያለችው። አይደለም በተፈጥሮ ውደት እያደረጉ ነው። ውደት ነው። ፀሐይ ወጣች እንላለን። ተቀይሮ ያውቃል ይሄ ነገር? ስለዚህ ውደት እያደረገች ነው። ተፈጥሮ ውደት እያደረጉ ለምሳሌ አንድ ፀሐይና ጨረቃ የእስር ቤቱ አንድ አካል ናቸው። እነሱማ ከሰው ልጆች ውጪ ሌላው ተፈጥሮ ነፃ ናቸው። የሰው ልጅ ብቻ ነው የታሰረው እንጂ እነሱ ውደት እያደረጉ ነው። ለምሳሌ ላይክ እኛ አሁን ማንም ሰው ለምሳሌ ፀሐይ ወጥታ እንደምትገባ ጨረቃ ወጥታ እንደምትገባ እኛም ጠዋት ተነስተን ወጥተን እንገባለን። አይደለም ወጥታ አትገባም እኮ ነው አልኩሽ። ለዛ እኮ ነው አንቺ ወጥታ ትገባለች እያልሽ እኮ ነው። ፀሐይ እነዚህ ፕላኔቶች የምንላቸው ወጥተው አይገቡም፣ የትም አይሄዱም እነሱ። ላይክ እሺ ቀለል ላድርግልሽ። ለምሳሌ በልጅነትሽ ትንሽ ነሽ፣ ከዛ እያልሽ ታድጋለሽ አይደለም? በቃ ላይክ እንደዛ ነው ተፈጥሮ ውደት የሚያደርገው። ምንም አዲስ ነገር አይደለም። እኛ ያንን ሲስተም አሁን እነዚህ ያልኩሽ አካላት ያንን ሲስተም ተጠቅመው የፀሐይን ዙረት የምድርን ዙረት ምናምን ተጠቅመው የዓለምን ማህበረሰብ አሰሩበት። የዓለም ሀብት፣ የዓለም ፖለቲካ፣ የዓለም እውቀት በሙሉ ያለው በእነዚህ 0.0 ምናምን % እጅ ነው። 99ኙ ማህበረሰብ ቅድም እንደነገርኩሽ ከሀብትም የለበትም ከፖለቲካም የለበትም፣ ተገዢ ነው። እስር ቤት ውስጥ ስለሆነ ያለው ለምሳሌ እስር ቤት ውስጥ መብትሽ የተገደበ ነው አይደለም? ስለዚህ የዚህ ዓለም ማህበረሰብ 99% ምናምኑ እንደዛ አይነት ህይወት ነው የምኖረው። መብት የለንም እኮ እኛ። መብት አለን? ዝም ብለሽ ከዚህ ተነስተሽ ዝም ብለሽ ኬንያ ትሄጃለሽ? ለምን? ቪዛ ምናምን እኮ ይሄ ሲስተም እኮ ነው። ታዲያ ሰውን የሚያስሩበት ሲስተሞች ናቸው እነዚህ ሲስተሞች። ህገወጥ የሰው ዝውውር ለማስቆም ይመስላል። አይደለም። የት ነው የምትዘዋወሪ? የት እንዳትሄጂ እኮ ምን እንዳወጣኝ ነው። ኬንያ ብትሄጂ ያው ሀብት ምንድን ነው? ሀብት የኬንያውያኖችን ሀብት እኮ ሀብት ምንድን ነው? ሰርቼ እንዳልለወጥ ሀብት ምንድን ነው? ሪሶርስ ከምድር የሚገኝ እኮ ምንድን ነው እሱ? እስር ቤት አይደለም። እነሱ እንደዛ ስለሚያስቡ ነው። ይሄንን እኛ ስለ ሀብት እንድናስብ የተደረገው እነሱ ያንን ስላካበቱ ነው እንጂ እንደዛ የሚባል ነገር የለም። ያንን ነው እኮ እያልኩሽ። ይሄ ሲስተም ታዲያ ክሬት ያደረጉት እነኛ አሁን ያልካቸው የማይታወቁት 0.01% ያልካቸው ሰዎች ናቸው። አዎ ሰዎች ናቸው። ልክ እንደኔ። አዎ ይሞታሉ። ሲሞቱ ግን አስተላልፈው ለልጅ ልጆቻቸው። እስኪ ቀላል ጥያቄ ልጠይቅ። ጦርነት ላይ ቀድሞ የመሞት ማን ነው? ድሃ ነው? ባለሀብት ነው ወይስ ባለስልጣን? ለምን? እኔ ተወኝ። አሁን እዚህ ውስጥ ከገባን እኔ በጣም መናደድ ጀምራለሁ። ለምሳሌ ዛሬ ቲክታክ ፖስት ያደረኩትን ቪዲዮ አይተዋል? ትልቅ ሰዎች ምናምን እነኝህ ትልልቅ ሰዎች ሌቦች ናቸው ብያለሁ። ይዘርፋሉ ምናምን ፖለቲካውን ምኑን የሚያንቧችሩና ወጣቱን አይሶሌት አድርገው ማለት ነው። ዘን ግጭት ሲገጥማቸው የሚጠሩት ወጣቱን የድሃውን ልጅ ማለት ነው እያልኩሽ አለው። ለዛ ነው ይሄ ማህበረሰብ 99% ማህበረሰብ ለነዛ ለ0 ምናምኑ ማኗኗሪያ ነው። እየኖረ ሳይሆን እያኗኗርን ነው። እኛ እኮ ዝም ብለን የምንተራመሰው እነሱ ደስ ይላቸው ነው። እንትን በይ ፊልም በይ ድራማ በይ። የእኛ ህይወት ድራማ ነው፣ የእነሱ ህይወት ሪል ነው። እነሱ አሁን የፈለጉበት ቦታ ይሄዳሉ፣ የፈለጉበት ነገር ማድረግ ይችላሉ። ለምንድን ነው? ለምን ይመስልሻል? ሰላም አሁን በተለይ አፍሪካ ላይ ለምንድን ነው እርስ በርስ የሚባለው ማህበረሰቡ?
በክልል ከልሎ አንተ ከዚህ አታልፍም፣ አንተ ከዚህ እንደ እንስሳ እንኳን እኮ ክልል የለም። እኛ ነን የምንከልለው እነሱ። እሺ እንስሳ እኛን የምንከልለው በረት ውስጥ አስገብተን ምናምን እንከልላለን። እነሱ ደግሞ እኛን ላይክ በረት ውስጥ አስገብተው እየከለሉብን ነው። ስለዚህ ለእነሱ እኛ እንስሳ ነን ማለት ነው። እንስሳ ይሻላል እንደው እኛ አሁን እንስሳ ነው በምንይዝበት መልኩ እንኳን አይዞንም። እንስሳ ከኛ የተሻሉ ናቸው። ሶ እነዚህ የባንክ ሲስተም፣ የታክስ ሲስተም፣ የትምህርት ካልኩለር እነዚህ ሁሉ የእስር ሲስተም ነው። ትምህርት ቤት ማለት እስር ቤት ነው። ያ እሱን አውቃለሁ። ኢንዶክትሪን የምትደረግበት እሱ ሌላ አዲስ ነገር እንዳትፈጥር ትንሽ ወደ አውሮፓውያኑ ይሻላል። አውሮፓውያን አሁን የሚማሩት ኤቭሪቲንግ ኬሚስትሪ ይሁን ፊዚክስ ይሁን ኤቭሪቲንግ የሚማሩት በፕራክቲክስ ነው። ፕራክቲስ ነው እንጂ ቲዮሪ አይደለም። ቀጥታ ያንን ነገር በቤተ ሙከራ ይሰራሉ። ከልጅነታቸው ጀምሮ ነው እንደዛ አይነት። እዚህ ትምህርት የሚማረው አንድ ሰው ለመሸምደድ ብቻ ነው። ከዛ ውጭ ምንም የሚያውቀው ነገር የለም። ለምን አስፈለገ ታዲያ እንደዛ ከሆነ? አዎ 5ቱ የስሜት ሕዋሳት ተጠቅመን አናውቅም። አሁን ለምሳሌ እንደም ትናንትና እያልኩ ነበር ቤት ቁጭ ብለን ማለት ነው። እሺ አሁን ይሄ እብጥ ምስሪት፣ ስርጉድ ምስሪት የተባልናቸው ሌንሶች በህይወት አንድ ቀን የሆደ መስሪያ ቤት ሲሄድ መታው አያውቅም። ምንድነው ያ ሁሉ ዓመት የተመላለስንበት ምክንያት እያልኩ ነበር ቤት ቁጭ ብዬ ማለት ምንም በቃ ማለት ከአንደኛ ክፍል ጀምረን ካምፓስ እኔ ማስተርሴን እስከምሰራ ድረስ ያተማርኩትኝ ማለት ነው አንዱን በላይፍ የለም እኮ አልኩሽ። ይሄንን ሲስተም አሁን እነሱን ለመግዛት ፕላስ ደግሞ ምን ያደርጋሉ መሰለሽ? ቫይረሶች በየጊዜው ትሰማላችሁ አይደለም? ቫይረስ ይሄ እንትና ቫይረስ፣ አሁን የቅርብ ጊዜ ኮሮና ቫይረስ። ምንድን ነው ኮሮና ቫይረስ? ሆን ተብሎ ነው ይሄ። አብዛኛው ማኑፕሌት ነው። አእምሯችን ምን ያደርጋሉ መሰላችሁ? የአናውን ፌር በይዞ የኛ አእምሮ ሲበዛ አሁን ያደግንበት ኢንፎርሜሽን ገንብተን ያደግንበት ነገር አለ አይደለም? በዛ ምክንያት የተነሳ አናውን የሆነ የማይታወቅ ነገር ይፈራል። ለምሳሌ ሰው ጨለማ ውስጥ ሲሆን ለምንድን ነው የሚፈራው? የሆነ የሚመጣ ስዕል አለ፣ የሆነ ሰውዬ ያለ የሆነ የሚያስፈራ ማለት ነገር አለ። አዎ ላይ መሰለሽ እኛ አሁን እንደዚህ ብርሃን ሲሆን አይንሽ የሚያርፍበት ቦታ አለ። ስለዚህ አይምሯችን ሁሌ ኢንፎርሜሽን ይፈልጋል። ለምን? አዲስ ነገር ላለማሰብ፣ ከዛ ራሱን ለመደበቅ የሆነ ኢንፎርሜሽን ደግሞ በአይን በእጅ በአምስት ስሜት ሕዋሳቶች ነው የሚገባው። እንደዛ ነው የሚገባው። ስለዚህ ይሄንን ነገር ይፈልጋል አይምሯችን። ይሄንን ስታጠፊበት ይጨነቃል የሆነ አዲስ ነገር ለማሰብ። ለዛ ብሎ ነው አሁን ጨለማ ውስጥ ቤትሽ ምንም እንደሌለ ታውቃለሽ፣ ግን ተዘግቶ ጨለማ ሲሆን ትፈራለሽ። እኔስተኛ መብራት አላጠፋም። የኛ አእምሮ ከልጅነታችን ጀምሮ ማኑፕሌት ስለተደረግን አዲስ ነገር እንዳይፈጥር ይፈራል። ብቸኝነቱ ማለት ነው። ለዛ ነው እና እዚህ ላይ አንደኛ ትልቁ ሚና የሚጫወተው ሃይማኖት ነው። የዓለም ሕዝብ ከ84% በላይ በሃይማኖት ውስጥ ነው ያለው። አደራህን። ስለዚህ ሃይማኖቱን እየፈጠሩ ያሉት እነኛ 1% ያልካቸው ሰዎች ናቸው። እነሱ ናቸው ሁሉም ነገር አልኩሽ ነው። ሃይማኖት የመጀመሪያ የእነሱ ስራ ነው። ምክንያቱም ቅድም እንደነገርኩሽ 84% ሃይማኖት ስር ነው ያለው ሕዝቡ። ሃይማኖቱ ደግሞ ምንድን ነው የሚያደርጉት? ትልቁ የሰው ልጆች አእምሮ ማኑፕሌት ማድረግ ኦር ደግሞ አእምሮ ማደንዘዣ ደግሞ ሃይማኖት ነው ቁጥር 1። ምክንያቱም የማታውቂ ዓለም ይፈጥሩብሻል አእምሮሽ ውስጥ ሲኦልና ገነት የሚባል አይነት የሆነ አምላክ ምናምን ሰይጣን የሚባል አይነት የማታውቂ አታውቂም። እኛ አሁን ሰይጣን አይቼ አላውቅም፣ ሲኦል አይተሽ አታውቂም። ግን ያንን ነገር አሁን ለምሳሌ ብዙ ጊዜ ስሰበክ የገነትን ላይፍ ከመስበክ የትኛው ነው ሞር የሚሰብኩት? የሲኦልን ላይፍ ነው የሚሰብኩት። ለምን? ሰው የሚፈራውን ነገር ነው የሚፈልገው፣ ሞር አቴንሽን የሚሰጠው። ስለዚህ በዛ ማኑፕሌት አእምሯችን ራሱ የዛሬ 6 ዓመት በፊት የገጠመውን ጥሩ ነገር ሳይሆን መጥፎ ነገር ነው የሚያስታውሰው። ስለዚህ ይሄ ምንድነው? ሆን ተብሎ ማኑፕሌት ነው። ስለዚህ ሃይማኖቱ ዘ ፈርስት ዋን ማኑፕሌት ነው። ሁለተኛ ሃይማኖቱ ሌላ ደግሞ ችግሩ የዓለምን አብዛኛው ማጆሪቲው ሀብት በሃይማኖት ስር ነው ያለው። የሃይማኖት ሊደሮች ደግሞ ቅድም ያልኩሽ ነው የዛ ፓርት ናቸው። የሃይማኖት ሊደሮች ከላይ ያሉት ማህበረሰቡማ እኮ ምን በጎች እኮ ናቸው። አንዳንዴ ግን ኢየሱስ እኮ እዚህ ላይ አሪፍ ተናግሯል። ምንድን ነው ኢየሱስ የይሁዳ አንበሳ ነው። ተከታይ ምንድን ነው? በግ ነው። ታዲያ አንበሳ በግ ጠብቆ ያውቃል? ይበላል። ስለዚህ አሪፍ አድርጎ ነግረዋቸዋል። ብነቃ በቃ ማህበረሰቡ አንብቦ መንቃት ቢችል ሲምፕሊ በቂ ነው። ይሄ አስቢ፣ በግ በአንበሳ ሲጠበቅ ከላይ ያሉት በጎች አንበሶች ናቸው ማለት ነው። ይሄ በግ ነው፣ ምንም ያውቅ ድምፅን ይከተላል፣ ስትል ይከተላል። እንደዚህ ሁን ስል ለምን ብሎ ቆሙም የሚጠይቅ ማህበረሰብ የለም።
እንደዚህ ሁን ሽል እሺ ነው፣ በዚህ ሂድስ እሺ ነው። አለማችን ላይ በጣም ከባባድ ነገር ፈጠራዎች የፈጠሩ ሰዎች በጣም ጠቃሚ ለዓለም ሕዝብ ጠቃሚ የሚባል ፈጠራው የፈጠሩ ሰዎች አብዛኞች ደብዛቸው ጠፍቷል። ለምሳሌ የቅርብ ጊዜ 20ኛ ክፍለ ዘመን 1990 ምናምን አካባቢ በውሃ የሚሰራ መኪና እንደተሰራ ታውቃለሽ? የት ሄደ ሰውዬው? የት ሄደ ፈጠራውስ? የዛሬ 4 ዓመት በፊት ራሱ ከፕላስቲክ ነዳጅ የሰራ ልጅ ነበር። የት ሄዱ? አሁን ያ ሰውዬ እንግዲህ እንትኑ ፈጠራው አክሴፕት እንዳይደረግ ተደርጎ ኦልሞስት በ2 ዓመት ምናምን ሞቷል። በምን እንደሞተ አይታወቅም። ኒኮላ ቴስላ እሱ አሁን እንትን ፈጥሮ ነበር የኤሌክትሪክ ገመድ አልባ ያለ ገመድ የሰው ልጅ ማንኛውም ሰው ኤሌክትሪክ እንዲጠቀም ማለት ነው። ምክንያቱ ይሄ ምንድነው ከፋይናንሻል ውጭ ይሄ ለኢኮኖሚ ብዝበዛ ከሆነ ለኢኮኖሚ ብዝበዛ እንትን አትይም ታውቃለሽ። ያ የሱ ፈጠራ ደምዘው ጠፍቷል። ሆን ተብሎ ለመሰለሽ አሁን እንግዲህ ያ በውሃ የሚሰራው መኪና ዲስከቨር ቢደረግ በነዳጅ የሚኖሩት ይሄ ሲስተም ሆን ተብሎ ነው የሚሰራው። እንደዚህ አይነት ሲስተሞች ከዛ ደግሞ ፕላስቲክ ተለቃቅሞ ነዳጅ ከሆነ አሁንም ስቲል አሁንም ሌላ ችግር ነው። ስለዚህ እነዚህ ሰዎች አሁን ዓለማችን ምድራችን 91% ውሃ ነው። ያው አብዛኛው የባህር ውሃ ጨው ነው፣ ጨዋማ ነው። ግን ችግር የለም በቀላል መንገድ ያንን ጨዋማ ውሃ ማጣራት ይቻላል። ለምንድን ነው ውሃ ገዝተን የምንጠጣው ታዲያ? ምድር ከርሰ ምድር ውሃ ብዙ ቦታ እያለ በዚያው አብዛኛው የታሸገ ውሃ ተብሎ የሚሸጠው ራሱ ተቆፍሮ ከምድር የሚወጣውን ታሽጎ ነው የሚሸጥልን። ፕላስ ደግሞ እዛ ውስጥ ራሱ ምን አይነት ኬሚካሎች እንደሚገቡ የምናውቃለን። አብዛኛው ላይ ቅድም ነግሬሻለሁ። አፍሪካ ማህበረሰብ አብዛኛው ቲዎሪ ስለሆነ የሚማረው ምን እንደሚካሄድ አናውቅም። ፕላስ በደንብ ማውራት ያለብኝ ይሄ ቫይረሱ ላይ ቫይረስ አሁን አብዛኛውን ጊዜ አሁን ውሸት ነው። ቫይረሱ ራሱ ሰው የሞተበት ያ ሁሉ ሰው ዝም ብሎ እንደሚሞት ታውቃለሽ? ተው በእናትህ እንደዚህ ማጥንቅን አታረገንም። ከሰው ወረድክኝና ከእንስሳ ወረድክና የሆነ ነገር አሁን ሰው በፍርሃት ብቻ ይሞታል። ልንገርሽ አንድ ጊዜ የተከሰተ ነገር ነው። በባስ እየሄዱ ራቅ ያለ ቦታ ነው የሚሄዱት እና መሀል ላይ ለሽንት ምናምን ይቆማሉ። ጫካ ነው ቦታው። አንድ ልጅ ወደ ጫካ ሲሄድ ባሱ ጥሎ ሄደ ምናምን። ከዛ ቦታው ጫካ ነው፣ ምንም ሰው የለበትም። ሲመሽበት እንዳጋጣሚ አንድ ኮንቴነር ያገኛል። በቃ የሆነ አውሬ ከሚባላኝ ግን ይሄ ኮንቴነር አእምሮን ምን አድርጎ አሳምሮ ኮንቴነሩ እንደሚሰራ ነው ያሳምነው። አእምሮ ኮንቴነሩ እንደሚሰራ በቃ በኮንቴነሩ ይሰራል ብሎ አምኖ ገባ ማለት። ኮንቴነር በጣም እንትን ነው አይደለም? በጣም የአየር ንብረቱ እንትን ነው፣ ከባድ ነው። ሰው አሁን ኮንቴነር ኖርማል የሚሰራ ኮንቴነር ውስጥ ገብቶ ጀስት ይደርቃል ምናምን አይደል? እንደዛ አድርጎ አእምሮን ስላሳመነ ገባ። ሞቶም የተገኘው ሲፈለግ እና ምርመራ ሲደረገ ምንድነው አለ በዚህ ዙሪያ ምርመራ የሚደረገው እና አክሴፕት አድርጓል ያ ሰው ያ ነገር እንደሚከሰት እንደሚሞት። ስለዚህ ሰው በፍርሃት ራሱ ይሞታል። እንደዚህ አይነት ነገር የሆነ ጊዜ ጄኖሳይድ እየተደረገ አንድ ዘገባ ሰምቻለሁ። ሂትለር ይመስለኛል መርዝ እየሰጠ የገደላቸው ቆመው እያዩ ነው። ያው ታውቃለህ ሂትለር በጣም ጨካኝ ነው። ዘንድ መድኃኒቱ ሲያልቅ ውሃ ሰጣቸው አሉ እና ውሃውን እየጠጡ ይሞታሉ። እውነት ምንችል አላውቅም። በሰው ነው የሰማሁት። አይ በደንብ እንደዚህ አይነት እንትኖች ባይዘው ኤክስፐሪመንት ይሰራ እንደዚህ አይነት ብዙ ጊዜ። አሁን ለምሳሌ አንዱ 2 ውሃ የሰጡ አስቀምጠው እዚህ ጋር አንዱ መርዝ አለው ብለው ነገሮች፣ አንዱ የለውም ብለው ነገሮች እና ያው የሰው ሜንታሊቲ ይለያያል። ምንም ነገር የሌለውን ውሃ ጠጥተው ይሞታል ሰው። ቫይረስ ብሎ አሁን እንደዛ ዓለምን ችግር ውስጥ የሚያስገቡት ዓለምን። ስለዚህ አሁን ኮሮና ቫይረስ አልነበረም። አብዛኛው በሽታ የሚባል ነገር የለም። ሆን ተብሎ የሰው ልጆችን አእምሮ ማይንድ ማኑፕሌት ለማድረግ ነው የሚጠቀሙት። በዛ እንግዲህ ያ ሁሉ ህዝብ አለቀ። ከዛ እነሱስ ምን አተረፉ? ብር፣ ቀላል ብር። እንደ ኮሮና ጊዜ እሺ ብሩን የሚያትሙት ራሳቸው ናቸው። ለምሳሌ እኛ ኢትዮጵያኖች ብር አትመን አናውቅም። ብርም ስናሳተም ገዝተን ነው ማተም ከቻለ ብር ማተሙ ብቻ ምን አደረግላቸዋል ታዲያ እኮ ምንድነው የሚያገኙት ነው ጥያቄው። አሁን ለምሳሌ እኔ በህይወቴ እንግዲህ ብዙ ትራንዛክሽን አድርጌያለሁ አይደለ? ከተወለድኩበት ከዛች 5 ሳንቲም ከረሜላ እስከ ዛሬ ድረስ ማለት ነው። እስከ ዛሬ አሁን ዛሬ ፀጉሬን ተሰርቼ ጥፍሬን ተሰርቼ 2000 ብር ከፍያለሁ። ገብቶሃል ሀሳቤ? በየቀኑ ብር ትራንዛክሽን ይካሄዳል። ያ ብር ትራንዛክሽን ከሆነ የሚፈልጉት ኦልሬዲ ብሩን የሚያተሙት እነሱ ናቸው ብዬ ነው። የኔ የዛ ሰውዬ ያንተ ምናምን ምንም አስተዋጽኦ ጥቅም የለውም። ብሩን ማተም ይችሉ ነበረ።
ሰውየው እዚህ መሀል ላይ ምን ይሰራል ነው? ይሄ ለምን መሰለሽ እንደዚህ አይነት ሰርቫይቫል እንትን አለ። የሰርቫይቫል ህግ ውስጥ እንደዚህ አይነት ነገር የለም። ገንዘብ እነሱ ቢያትሙ ያ ገንዘብ አንቺ ጋር ስመጣ በአንቺ ምክንያት ትራንዛክሽን ሲፈጸም ነው ባይ ዘ ዌይ እነሱ የሚያገኙት እንጂ ገንዘቡ ብቻ የሚያገኙት ያልገባኝ። ሰርቫይቫል እያደረጉ ነው። ከምንድን ሰርቫይቭ የሚያደርጉት ለመሰለህ? ከማህበረሰቡ ከዓለም ህዝቡን ገለው መኖር ይችላሉ። ህዝቡ መግደል ራሱ መኖር አይችልም። ለምን አይደለም? እንዴት ነው የምትኖሪ? ህዝብ ገለሽ ሙሉ በሙሉ ህዝብ ብታጠፊ እንዴት ነው የምትኖሪ? ምን ሀፕን ያደርጋል? አይ አሁን ለምሳሌ ቀለል ያለ ጥያቄ ጠይቅሽ ነው። ለምሳሌ ይሄ ዓለም በሙሉ ለአንቺ ተሰጠሽ እና የዓለም ህዝብ በሙሉ ጠፋ። ከዛስ እንዴት ነው የምትኖሪ? አሁን እንደምኖረው። ምን ያህል ጊዜ ትኖራለሽ እንደዚህ? አሁን እየኖርኩ እንዳለሁት። አይ አይደለም። በዚህ ለመኖር የሚያስፈልገው አሁን እኛ ያወራነው ነገሮች ይሄ ገንዘብ፣ ልብስ ምናምን ብቻ አይደለም። የምትጫወችበት ጌም ያስፈልግሻል፣ መጫወቻ ያስፈልግሻል። ስለዚህ አይምሮሽን የምታስናኝበት። ስለዚህ እኛ ስንንቀሳቀስ ለእነሱ ጌም ነው። ጌም ቅድም ነግሬሻለሁ እኮ ድራማ ነው ብዬሻለሁ። እነሱ ሪል ነው የምኖሩት፣ እኛ ላይ ግን ድራማ ነው የሚሰሩት። ቅድም እኮ በደንብ አዳምጠሽኝ ከነበረ ለምሳሌ ነገሩ ተወሳሰበብኝ። ምን መሰለህ፣ አሁን መጀመሪያ ስንጀምር ጥሩ ነበረ፣ የሆነ ነገር እየገባኝ ነበር። ከዛውን ጠፋብኝ። ለምን ጠፋብሽ ብትለኝ የሀብት ጉዳይ ከሆነ ሀብቱ እጃቸው ላይ ነው ያለው። ቅድም እንዳል አሁን እኮ እኛ ነው የመጣን። አሁን ገና ዓመታችን 40 ዓመት እንኳን አልሞላንም እኮ ኢቨን ሃይማኖት ተቋማትን እንኳን ብለን ቫቲካን ብቻዋን ስንት ጊዜ ቆይታለች። ቫቲካን ግራውንድ ውስጥ ያለውን ሀብት ሰምተናል እኮ። የዓለም ሕዝብ ባይኖር እንኳን ሀብቱ ወረቀቱ ሳይሆን የተቀመጠ ሀብት በቂያቸው ነው። አሁን ትራንዛክሽኑ ምንድነው ጌን የሚያደርጉት የሚለው ማግኘት ስላልቻልኩ እኮ እሱን እኮ ቅድም ነገርኩሽ። አሁን አይምሯችን ምለብሰው፣ ምበላው፣ ምጠጣው ኤቭሪ ነገር ካገኘ በኋላ መዝናናት ይፈልጋል። ስለዚህ በጦርነት እንዲገባኝ አልፈለኩም ማለት ነው። በጦርነት እንዲገባኝ አልፈለኩም። ለምን መሰለህ? እኔ አንደኛ እዚህ ኮሚኒቲ ውስጥ ነው ያሉት፣ እዚህ ከዛኛው ፓርት ውስጥ አለመሆኔ ሀሳቡን እንድረዳው አልፈለኩም። አእምሮዬ እየዘጋብኝ ነው። ለምን ቀለል ላድርግልሽ፣ የሆነ አካል እየተደበረብኝ እንደሆነ ፊል እያደረኩ ማለት ነው። አንተም እኔም ምናምን ሁላችንም ያው ነን። ቀለል ግን ላድርግልሽ፣ ለምሳሌ ከድሮም ጀምሮ ጌም ሰው ጨዋታ ይጫወታል ተሰብስበው። ለምንድን ነው የሚጫወተው? ምን አደረግላቸው? ያው ማህበራዊ ግንኙነት ነው። ማህበራዊ ግንኙነት ሳይሆን ይጫወታሉ። ጨዋታ የሆነ እኮ ምንም የሚጫወቱ ማህበራዊ ግንኙነት ነው። አእምሮንም እንትን ለማድረግ ነው፣ ሪፍሬሽ ለማድረግ ነው። አእምሮአችን ቅድም ነግሬሻለሁ፣ እንትን ብቻ አይደለም የሚበላው፣ የሚጠጣው፣ የሚለብሰው ነገር ብቻ አይደለም አእምሮአችን የሚፈልገው፣ መዝናናትም ይፈልጋል። ስለዚህ እነሱ ደግሞ የሚዝናኑት በእኛ ነው። ለምሳሌ ጦርነት አስጀማሪዎቹም እነሱ ነው። አንድን ቡድን ደግፎ ሁለት ሆኖ አንድ ቡድን ደግፎ እርስ በርስ የሚያጣለው ራሳቸው ነው። ከዛ እነሱ ያኔ ለምሳሌ አሁን የሞባይል ጌም ላይ እንትን ጌም እንጫወታለን አይደለም? ቱክስ ምናምን እንጫወታለን። ይገባኝ አልፈልግም። ይሄ እንጫወታለን፣ ቱክስ ምናምን እንጫወታለን። ኃይለኛ ማኒፑሌሽን እኮ ቱክስ እንጫወታለን። ለምን ነው የምንጫወተው? ደብሮን በቃ ልጅነት ስለሆነ በቃ እየዝናኑብን ነው እነሱ። አሁን እኛ እርስ በርስ ስንገዳደል እነሱ እንደ ጌም ነው የሚያዩ። የት ነው ያሉት? ካወቅንማ እኮ አለቀ። በቃ ካወቅንማ በቃ እኛም እኮ እንደሱ ሆንን እኮ ነው። እነሱ ደረጃ ላይ ደርሰን ከኛ እንዳንዱ ሆነ ነው የሚሉት። ላይክ አሁን እሱን እኮ ለዛ እኮ ነው ከዚህ በፊት እኮ መጽሐፉ ለፖለቲካ ነው የተጻፈው አልኩሽም። ከኛ እንዳንዱ ሆነ ያሉት እነዚህ ሰዎች ናቸው። ያችን ክፉና ደጉን በመለየት ያችን የዘላለም እንትን ዛፍ የዘላለም የምታኖር የህይወት የምትሰጥ ዛፍ ከበላ ከኛ እንዳንዱ ይሆናል ነው። ከኛ እንዳንዱ ዘላለም ይኖራል። ያው ማለት እንደኛ የኛ ምስጢር ያውቃል ነው። እነዚህ ምስጢር ማወቅ ይጠበቅ እንትን አይፈልጉም። ፕላስ ደግሞ የዓለም ላይ ዓለማችን ምድራችን ላይ ኦልሞስት ከ8 በላይ ምስጢራዊ ቦታዎች እንዳሉ ታውቃለሽ? አላውቅም። እውነት አላውቅም። በትንሹ ከ8 በላይ ማለት ይሄ የሴክሬት ሶሳይቲ የሚባል ነው ወይስ ዓለም የራሷ ዓለም ምድራችን ላይ ምስጢራዊ የሚባሉ ቦታዎች አላውቅም። እውነት ለምሳሌ ኤሪያ 51 ታውቃለች? ያ እሱ እንደዚህ ሲባል ሰምቻለሁ። እንደዛ አይነቶቹ ማለት ነው። ኦልሞስት ከ8 በላይ ያለው እዛ የሚደርሱት በጣም ጥቂት ሰዎች ናቸው እዛ መግባት የሚችሉት። አሁን ቅድም ያልኩሽ ሰዎች ናቸው። አንቺ የሆነ ዝም ብሎ ሰው ብቻ ሳይሆን አሁን እኛ አፍሪካ ላይ ያለው የአፍሪካ ባለስልጣን ራሱ እዛ ቢሄድ አየር ላይ ነው። አየር ላይ
ገና አይደለም የአፍሪካ ዓለም ላይ ቅድም ከነገርኩ 0.0 ምናምን ውስጥ ካልሆነ ማንም ሰው እዛ ቦታ ላይ መድረስ አይችልም። እንደዚህ አይነት ቦታዎች ኦልሞስት ከ8 በላይ እዛ ውስጥ ምን እንደሚካሄድ አይታወቅም። እኛ ምንድነው እነኚህ የምትላቸው ሰዎች ባይዘው የኔ የማወቅ ጉጉት በጣም አለ። እነኚህ የምትላቸው ሰዎች በምን እንደሚተዳደሩት ባታውቂ ነው የሚሻልሽ። ማወቅ እፈልጋለሁ። አልጀመርኩም፣ እንደዚህ ነገር አላውቅም ነበር። አሁን ከዚህ በኋላ አምሮ ያረ ግን ማወቃችም አንደኛ ምን ይመስላሉ ስለ ማወቃችም ቱ ቢ ሆነስት ለምን ማወቅ እንደማይችል እንገርሽ። አንተ ታውቃለህ? የምታውቀው ነገር አለ? የሆነ ክሉ አለ? ኦል መረጃ ሳይሆን ማውቀው ነገር ይኖራል። ግን እንደዛ ስለሽ ሰው ናቸው። ቅድም እኮ ነግሬሻለሁ፣ ሰው ናቸው። ግን ሰውም ሊበሉ ይችላሉ። ሰውም ሆነው ምን ራሱ የመጽሐፍ ቅዱስ እግዚአብሔር ሰው አይበላም ስንቱ እኮ እነሱ እኮ እና መጽሐፉን የጻፉ እኮ እነሱ ናቸው። ሰው ይበላል። አሁን እሺ እነኛ ልክ ኤሪያ 51 እንዳልከው ኢሉሚናቲ ውሸት ነው። አሁን ስም የሚሰጡት አውቀው ነው። አሁን እኔ ፍሬሚሰን ኢሉሚናቲ ምናምን ብሎ ስም የሚሰጡት ለኛ ሲኩዩን እንድንፈራ ነው። አይምሯችን ውስጥ ፍርሃት ጨምሮ ራሳቸው 666 ብሎ መጽሐፍ ቅዱስ ላይ ጽፎ ያመጡት ራሳቸው ነው ደግሞ ድርጅቱን ከፍተናል ብሎ የሚያወሩት ሆን ብለው ነው ሁሉ። ይሄም አንድ ራሱን የቻለ ትራፕ ነው። ትልቅ ማኖፕሌት ትልቅ ራሳቸው እዛ ጽፈው ለመሰለሽ ሲምፕሊ ለምሳሌ መጽሐፉ ላይ 66 ብሎ ጽፏል አይደለም? እንደዚህ ያወረ ቁጥር ይመጣል ብሎ ጽፏል። ባይመጣ ይሄ ቁጥር ባይመጣና ይሄ ማኒፑሌት ባይመጣ መጽሐፉ ውሸት ይሆናል። ስለዚህ መጽሐፉ ራሳቸው እውነት ለማድረግ ራሳቸው እንትኑን ኮሚኒቲውን ገንብተውታል። ያ ነው የሚሰራው ሲስተም። በሽታውን ይሰጣሉ፣ ራሳቸው ደግሞ የበሽታውን መድኃኒት ያመጣሉ እንጂ ለምንድን ነው አብዛኛው ጊዜ እንደዚህ እንትን ማህበረሰብ በተለይ እንደ ኢትዮጵያ ያሉ ማህበረሰብ የሆነ በሽታ ሲመጣ የሆነ እንትን ሲደረግ የሆነ ጥናት ሲደረግ የሆነ መድኃኒት ሲያገኙ ለምንድን ነው የማልፍላችሁ? አልፍም። ተቀባይነት አይቀበሏቸው አይፈልጉማ። ምክንያቱም እነሱ የሚሰሩት መድኃኒት ያንን በሽታ የተባለውን በሽታ ብለሽ አምነሽ በሽታው ይዞኛል ብለሽ ታምኛለሽ። ከዛ እነሱ ሰጡት መድኃኒት ስትወጂ ይለቀኛል፣ ግን ሌላ ነገር እየሰጡሽ ነው። በምትኩ ሌላ ነገር ነው እየወሰድሽ ያለሽው፣ ሌላ በሽታ እየወሰድሽ ነው። እሱ ደግሞ ሌላ ጊዜ በሽታ ከዛ ሲስተም አትወጪም ማለት ነው። ቅርብ ጊዜ ሰምቼ ነበር የዛሬ 3 ዓመት 4 ዓመት አካባቢ እዚህ ወደ ወለጋ አካባቢ አንድ ልጅ የኮሚኒኬሽን ሲስተም ፈጥሮ ነበር ያለ ኢንተርኔት ያለ ገመድ አልባ ሆኖ ያለ ኢንተርኔት ሰው ስልክ የሚጠቀምበት እርስ በርስ የሚገናኝበትን ሲስተም ፈጥሮ ነበር ያለ ስልክ። ግን የለም አሁን ደብዛው ጠፍቷል ልጁ። ስለዚህ አሁን ይሄ ወጣት አሁን ዛሬ እንግዲህ በወጣቱ ጉዳይ ነው ልንነጋገር የተቀመጠ። ወጣቱ መለወጥ የሚችለው በአንድ ነገር ብቻ ነው። ሪቮሉሽን ያስፈልጋል። ፈረንሳይ፣ ጀርመን፣ አውሮፓ አብዛኛው ሀገራት የተቀየሩት በሪቮሉሽን ነው እንጂ ለዘመናት እነሱም ሲባሉ ነበር። አንደኛው በሃይማኖት ሲባሉ ነበረ፣ በጎሳ ሲባሉ ነበረ፣ በብዙ ነገር በመሬት በዳር ድንበር ሲባሉ ነበረ። ግን ሪቮሉሽን ሲያደርጉ ይኸው ተቀይሩታል። ስለዚህ አሁን በየክልሉ ተከፋፍለን ምናምን እንዲህ በጾታ በምናምን እንድንጣላም እንድንደባደብ የሚያደርጉት እነሱ ናቸው። እነሱ ሰርቫይቫል ያደርጋሉ፣ እኛ እርስ በርስ እያጣሉን ማለት ነው። እነሱ ራሳቸው ሰርቫይቫል ያደርጋሉ። ምክንያቱም እኛ እርስ በርስ የምንባላ ከሆነ ስለሌላ ነገር ማሰብ አንችልም። ለምሳሌ ስለዚህ አሁን ለምሳሌ ፋይናሊ ነገር እየሆን ስናጠናቀው እነሱ ኖረው እኛ እናልቃለን ነው። እንድናልቅም አይፈልጉም። ግራ ይገባኝ። ካለቅሽማ እንዴት ሰርቫይቭ ያደርጋሉ ታዲያ? ዛሬ ጠዋት ለምሳሌ ቆይ ቅድም እኮ ነግሬሻለሁ። ላይክ የእንስሳቶቹ ምሳሌ እንዴት አልገባሽም? እንስሳት እንበላለን አይደለም? እኛ እንስሳት እንዲያልቁ እንፈልጋለን። ካለቁ ምን እንበላለን? እና እኛ ካለቅን ምን ሊበሉ ነው? ስለዚህ እንድናልቅ አይፈልጉም። በዚሁ ህይወት እንድንቀጥል ነው የሚፈልጉት። ቀጣዩም እንደዛው እንዲሆን በዛ ላይ ነው ሰርቫይቭ የሚያደርጉት። ሜቢ ወደፊት ሜቢ አሁን ያለው ማህበረሰብ በ70% ሊቀነስ ይችላል። ያንን ደግሞ የሚደረገው ለምን መሰለሽ? አሁን ወደፊት ትምህርት ጥቅም የለውም። በእርግጥ አሁንም ጥቅም የለውም ስላልታወቀ ነው። ለምንድን ነው? ኤአይ አለ፣ አሁን አርቲፊሻል ኢንተለጀንስ አለ። የሰው ልጆች ጉልበት በሱ ይተካል። አንደኛ በጉልበት ሰራተኛ የመጀመሪያ ጠፊ ነው ዓለም ላይ። ሰው አስፈላጊ የማይሆንበት ነገር የመጀመሪያ ተሰብስቦ በእርግጥ በራሱ እየጠፋ ይሄዳል።
ሲስተሙን እየተኩ ሲመጡ ሰውየው ራሱ እየጠፋ ይሄዳል። ከዛ ቀጣይ ደግሞ ምን ይደረጋል? የናውሌጅ አሁን ሰው ይማራል አይደለም? አሁን አንድ ሰው ዩኒቨርሲቲ ገብቶ ምን ብሎ ፒኤችዲ እስከሚይዝ ድረስ ጊዜ አለ አይደለም? እሱን በአንድ ደቂቃ በ5 ደቂቃ የምታገኝበት ኤአይ ዲቨሎፕ ይደረጋል። ስለዚህ ወደዛ ስንል የፈርሶን አሁንም ተጎጂ ማናት? አፍሪካ ናት። ለምን መሰለሽ? አፍሪካ ገና ከቲዮሪ አልወጣች። እነሱ አሁን ፕራክቲስ አልፎ ኤአይ አምጥተው ወደ ሌላ ደረጃ ወደ ሌላ ስቴጅ እያለፉ ነው። ስለዚህ አፍሪካ ደግሞ ገና ቲዮሪ ላይ ስላለን የመጀመሪያ ተጠቂ አፍሪካ ማህበረሰብ ነው። አሁንም አፍሪካ ላይ አሁንም ችግር አለ። በየትኛውም በኩል ችግር አለ። አንደኛ ሃይማኖትን ያመጡት እነሱ ናቸው። አምላክ ያመጡት አምላክ ከነሱ ነው የተቀበልነው። የሃይማኖት ሲስተም ከነሱ ነው የተቀበልነው። የዲሞክራሲ ሲስተም ከነሱ ነው የተቀበልነው። ሊበራሊዝም ምናምን ኤቭሪቲንግ ከነዛ ነው የመጣው፣ ከነሱ ነው የመጣው። አሁን ደግሞ ምን ራሳቸው ያመጡትን አምላክ የለም ብሎ ደግሞ ራሳቸው ይነግሩናል። ግን አንተ ጥያቄ ልጠይቅህ። ከሃይማኖት በፊት አፍሪካ ስፒሪቹዋል ህዝብ ነበራት አይደል? የራሷ የሆነ ሃይማኖት ሳይሆን መንፈሳዊ ልምምድ ይባላል ነበራቸው። አንድ ሁለተኛ ኢቨን ዲሞክራሲ ከገዳ ሲስተም የተወሰደ ይባላል። የዚህ አልገባበትም። የገዳ ቢገባማ ዓለም ሰላም ነበረ ይላሉ። ግን ብዙ ነገር ከዚህ ከሆነ የወሰዱት እግዚአብሔር አለ የሚለውንም ኮንሴፕት ከዚህ ቢሆን ሲወሰዱ ታዲያ የስፒሪቹዋሊቲ ነገሩን ከዚህ ነገር ጀርባ የሆነ አካል አለ በሚል ሳይንስ አሁን ለምሳሌ የሆነ ነገር የለም ብሎ ዝግት አያደርግብህም። ዜር ኢዝ ሰምቲንግ ቢሃይንድ ይልሃል። ዜሪን ሰምቲንግ አይልም። አይ ዶንት ኖው ነው የሚለው። እንደዛ ነው። ልክ የሆነ ነገር ልጋ ሲቆም አላቅም ሳይሆን አልጨረስኩም ነው የሚለው። አልጨረስኩም። ካልጨረሰ ገና ያልደረሰበት ነገር አለ። ሲመጡ ለኪንግ ግዛት ነው የመጡት። ኦፍኮርስ ስቶሪ አይረሳም። እዚህ የነበረው ፕራክቲስ ተወስዶ ነው መልሰው ራሳቸው ፕራክቲሱን ቀይረው ማኒፕሌት ያደረጉበት መንገድ። ፕራክቲሱን ቀይሮ ነው ያመጡት። አሁን የነባሩ ፕራክቲሶች ምንድነው? አንደኛ ከዚህ በፊትም ባለፈው አውርተናል መሰለኝና የማህበረሰብ ክፍፍል የለውም። የማህበረሰብ ክፍፍል የለውም። ፕላስ ደግሞ የእርስ በርስ ጥላቻ የለውም። ይሄንን ምን አደረጉ? ለነሱ እንድመቻቸው አድርገው ቅርጹን ቀይሮ ነው። ግን እኔ አሁን እሱም በራሳቸውም ይሄ ነገር ክሬት መደረግ ይችላል። ባይዘው ይሄ አሁን የጋድ የአምላክ እሳቤ ክሬት ማድረግ ይቻላል ሰው። እኔ አሁን በስነ ስርዓት አምላክን መፍጠር እችላለሁ። ከነሱ የተሻለ አምላክ መፍጠር እችላለሁ። አሁን እስካሁን ከሚመለኩ አምላክ የተሻለ ግን በማህበረሰቡ እንኳን ተቀባይነት አያገኝም እንደዚህ አይነት አምላክ። ለምን ካልሽ ማህበረሰቡ የለመደው ግዴታ ነጭ መሆን አለበት። በሚፈራው ነገር ማስፈራራት አለብሽ። ደግሞ ነጭ መሆን አለበት። ምክንያቱም አሁን አንደኛ ከውጭ መምጣት አለበት። እቃ ራሱ ብዙ ነገር እኮ የሀገር ውስጥ ምርት እኮ ተቀባይነት የለውም። ሆን ተብሎ እኮ ነው የተሰራው። ይሄ የት ነው? የአሜሪካ ምርት ነው የጣሊያን ምርት ነው ይባላል። ሆን ተብሎ ይሄ ተሰርቷል። ስለዚህ አሁን ያለው የሃይማኖት ሲስተም እኔ አሁን የሚፈልገው ዘፈርስ ቀጥታ አፍሪካ ወደ ኤትስትነት ሳይሆን ወደ ራሱ ማንነት እንድመለስ ነው የሚፈልገው። ኤትስትነትን ቢሆን እነሱ ነው እያመጣሉት። አንድ ሰው እኮ ኤቲስት ሲሆን ኮት የሚያደርገው የእንትና ብሎ የአውሮፓን ፈላስፎች እኮ ነው የእነሱን እኮ ተቀብለው ነው እየነገረን ያለው። ለምን? በራሱ ስለማይችል እጅ ሰጥቷል። ኤቲስትም ለመሆን ግዴታ አውሮፓዊ መሆን አለበት አስተሳሰቡ። የእነሱን ሀሳብ ነው አሁንም እየተከተልን ያለ ነው። የእንትና መጽሐፍ አንብባል፣ የዴካርት መጽሐፍ አንብባል ይላል። ለምን? ራስህ መገናዘብ ለምን አቃተ? ለምን? በራስህ አእምሮ ማሰብ ያቅተዋል። ዲኮንስትራክሽን ማድረግ ያለብን በራሳችን ተነሳሽነት እንጂ እነሱን አሁንም እኮ ታዲያ እኛም እየተኛን ከመኝታችን እየቀሰቀሱን እኮ አሁንም ታዲያ ራሳችሁ ቅድም እንደነገርኩሽ አስተኝተውንም በሽታ ሰጡን፣ እንደገና ደግሞ ከዛ መድኃኒቱን ሰጡን፣ ሃይማኖት ሰጡን። አሁን ደግሞ ሃይማኖቱ ውሸት ነው ብሎ ራሳቸው ደግሞ ያመጣሉ። ስለዚህ እኔ የሚፈልገው የአፍሪካ ማህበረሰብ አሁንም ቀጥታ ወደ ኤቲስትነት ከሄደ አሁንም ከባርነት አልወጣም ስቲል ነው። ስለዚህ ምንድነው ማድረግ ያለበት? ወደ ራሱ ማንነት ወደ ራሱ ፕራክቲስ ነው መመለስ አለበት። ከዛ በኋላ ዲኮንስትራክሽን ማድረግ ይቀላል። አሁን ሲምፕል እኔ የራሱ እኔ አሁን አይሁዶች ጋር ሄጄ ኤቲስት ሆኗል እላቸው ምን አገባኝ?
የራሳቸው እንትና ባህል እኮ ነው። የራሳቸው ሴት ነው። ምንም የተጫነበት ነገር የለም። አረብ ጋር ሄጄ እንደዚህ አትሉ ለምን እላቸዋለሁ? የራሳቸው ባህል ነው። ባህላቸው ማሳደግ አለባቸው። እውነት ነው። እንደዛ ነው ያደረጉት። እኛ ግን ባህል እሴት ያልነው በሙሉ የኛ አይደለም። ያንን እኔ እንደ አንድ ኢትዮጵያዊ ወጣት ስትገመግመኝ የራሴ ባህልም የራሴ ማንነትም የሌለኝ ነኝ ማለት ነው። ምንም ነገር የራሳችን የለም። ምንም ነገር ይሄ አብሮ መጠጣት ምናምን እንባለው ይሄ ምን አብሮ መጠጣት? የትኛው ህዝብ ነው አብሮ የሚጠጣ? ከዚህ የበለጠ አብሮ የሚጠጣ አብሮ የሚበላ ማህበረሰብ የለም ዓለም ላይ። ያው እንደሌለ ነው የምናስበው የሚነገረን። ይሄ ሆን ተብሎ እኮ ነው ኢትዮጵያ የእንግዳ ተቀባይ። ለዛ ነው እንትን እንደዛ ለምን እንደምሉ ታውቃለሽ? ነጩ ሲመጣ እንድትሰግጂለት ነው እንግዳ ተቀባይነት የተባለች። የራሱን ወንድም የሚገድል ሰውዬ፣ የራሱን ወንድም የሚበድል የሚጠላ ሰውዬ ነጩን ያመልካል። የትኛው ነው መከባበር? የትኛው ነው እንግዳ ተቀባይነት? የኢትዮጵያ ማህበረሰብ እርስ በርስ ይዋደዳል? ወንድም ወንድሙን ይወዳል? የት አባቱ አድርጎ እኔ ጋር እንዳይደርስ ብሎ ኮርኩሞ ወደታች የሚያስቀረው የትኛው ባህል ነው? አብሮ የመብላት ባህል። ከውጭ የቀዳንስ ምን አለን? እሺ ከዛ ከሆነ ከውጭስ ምን የቀዳን? ይሄ ሁሉ ነገር መከፋፈሉ፣ ዘመናዊነት ምናምን የምንለው በሙሉ ከዛ ከውጭ ነው የቀዳን። ባህላዊ የነበረውስ ባህልማ እንዳለ የቀደመው የድሮ እና ባህሉ በሙሉ የኛ ነው። እንዳሁን ያለው ኢትዮጵያ ውስጥ የኢትዮጵያ ባህል የሚባል ነገር ሲጀመር የለም። ምንድን ነው የኢትዮጵያ ባህል? ኢትዮጵያ ውስጥ ባህል አለ? የትኛው ነው የኢትዮጵያ ባህል? አሁን የኢትዮጵያ ባህል ተብሎ ብዙ ጊዜ የሚወራው ነጭ አለባበስ ምናምን አይደል? ማን ነው የኢትዮጵያ ባህል ነው ያለ? የክርስቲያኒቲ ካልቸር ነው። ክርስትና ካልቸር የክርስትና ካልቸር ስልሽ ለዛ አብዛኛው ደግሞ ከእንትና ከጁሽ የመጣ ነው። ያ እኮ እንደውም ባይዘው የሆነ ሰው ያለ ጥበብ ጋር ከደረስን እስቲ የኛ አይሆንም። እደ ጥበብ ስራ ላይ የምናውቃቸው የእስራኤል ቤተሰቦች የሆነ ሰው ያለ ባይዘው የቲክቶክ ላይ ማቀው ቃል በቃል እንደ መታጠበኛ ነን ኢትዮጵያን ያስተማር ነው ብሎ ቃል በቃል ስናገር ነበር።